ቄስ በሊና ሳርካ ላለፉት 60 ዓመታት በኢትዮጵያ ያገለገሉ ማለትም በመላው ኢትዮጵያ አማኞች ውስጥ ከድሮ ጀምሮ እስካሁን ያገለገሉ ታላቅ የእግዚአብሔር ሰው ናቸው። ቄስ በሊና ሳርካ ከ1964 እስከ 1973 በነቀምት ከ1973 እስካሁን በአዲስ አበባ ያገለገሉ በእንጦጦ ላይ ለተነሳው ሪቫይቫል እግዚአብሔር ምክንያት ያደረጋቸው ታላቅ የእግዚአብሔር ሰው ናቸው። በተጨማሪም ቄስ በሊና ሳርካ እግዚአብሔር በ30 ዓመታት ከፍሎ ባሳያቸው ታላቅ ትንቢታዊ መጽሐፍ ይታወቃሉ። የከፍታ ዘመን ለኢትዮጵያ በሚል የተጻፈው የዛሬ 19 ዓመት የተጻፈ ታላቅ ትንቢታዊ መጽሐፍም ጸሐፊ ናቸው። ቄስ በሊና ሳርካ የተናገሯቸው ትንቢቶች በኢትዮጵያ ቤተ ክርስቲያን እንዲሁም በአጠቃላይ በሀገሪቷ ላይ እየተፈጸመ ከመሆኑ ባሻገር እግዚአብሔር በምድሪቷ ላይ ለተነሱ አገልጋዮች መነሳት አድርጎ ወይም መነሳት ምክንያት አድርጎ ይጠቀመባቸው ያለ እግዚአብሔር ሰው ናቸው። አሁንም በኢትዮጵያ ባለችበት በዚህ ሁኔታ ውስጥ እግዚአብሔር የተናገራቸውን 5 መልእክቶች እንዲህ አስተላልፈዋል። ሰላም ሰላም፣ የእግዚአብሔር ወገኖች፣ እግዚአብሔር በዚች ምድር ላይ ቃል ኪዳን ስላለው የቃል ኪዳን ምድር እንደሆነች ብዙ የተገነዘብን አይመስልንም። እግዚአብሔር ግን ስለ ምድሪቱ ብዙ ያዘለው በረከት ያዘለ ተስፋ አለው። በዚህም ተስፋ እየተጽናናን አሁን ከመጽሐፈ የችግር እና የሽግግር ጊዜ ብሎ እንደተናገረ የሽግግር እና የችግር ጊዜ አንድ ላይ እየተጣበቁ መላቀቅ አቅቷቸው የሚሰሩት አስቸጋሪ ሁኔታ ሕዝብን እያናወጠ እንደሆነ እንመለከታለን። እኔ ኢትዮጵያን እወዳለሁ ከልጅነቴ። ለዚህም እግዚአብሔር ራእይ ሰጥቶኝ መጽሐፍ ጽፌያለሁ። ኢትዮጵያ ደግሞ ለዚህ እግዚአብሔር እንደተናገረኝ ከሆነ ከመጀመሪያ እስከ መጨረሻ እግዚአብሔር ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እያለ ሲናገረን ነበር። ብዙ ሰዎች ኢትዮጵያ ይቻ አይደለም ይላሉ። እንግዲህ ስሙን ይዘን ከቀረን ኢትዮጵያ ከሚባሉት አንዱ ከሆን ዛሬ ኢትዮጵያ እኛ ነን እና ኢትዮጵያ በክርስትና ሕይወት ዓለምን እንደምታዳርስ ለዓለም ተሐድሶ እንደሚሆን ተናግሮኝ ነበር። ብዙዎቻችሁ አንብባችኋል። አሁን ደግሞ ስለ ምድሪቱ በምጸልይበት ጊዜ እግዚአብሔር ያሳሰበኝ ነገር አለ። ነገር ግን የቤተ ክርስቲያንን መሪዎች ጠበቅኩኝ፣ አዋቂዎችን ጠበቅኩኝ፣ የዘመኑን ነቢያት እና ሐዋርያት ጠበቅኩኝ። ምንም መልስ የሰጠ ሰው የለም። እግዚአብሔር ስለ ምድራችን ምን ይላል? እግዚአብሔር ስለ ሕዝባችን ምን ይላል? እግዚአብሔር ስለ ወደፊትና ስለ ዛሬ ምን ይላል የሚል ጥያቄ በውስጤ ሲመላለስ ስለነበረ እኔም ከእግዚአብሔር ጋር ተጣብቄ መጸለይ ጀመርኩኝ። ወር ሆኖታል። እግዚአብሔር መልእክትን ከሰጠኝ ነቀምቴ ላይ፣ ባኮ ላይ፣ እዚህ ለገጣፎ ላይ፣ ኢሉባቦር ላይ ተናግሬያለሁ። ያንን ጥቅስ ሳይሆን ሰዎች ስለ አገራችን ምን እንደምሉ፣ ክርስቲያኖች ስለ አገራችን ምን እንደምሉ ስጠብቅ ነበር። እንዳውም እግዚአብሔር ይባርካቸው እንጂ ጠቅላይ ሚኒስትሩ በግድ ሰብስበውን ህብረት መሰረቱልን። ቤተ ክርስቲያን ዛሬ ማሰብ የነበረባት መሆን የነበረባት ማድረግ የነበረባት ነገር እንደቀረ አስባለሁ። እንዳላሳሰባትም አስባለሁ፣ እንዳላሰበችም አስባለሁ። በእርግጥ ግን ይሄ ህብረት ከተፈጠረ በኋላ ትንሽ ተነቃቅታለች ቤተ ክርስቲያን። ቤተ ክርስቲያን መነቃቃቷ ብቻ አይደለም፣ ስለ ምድሩ ያለን፣ ስለ ህዝቡ ያለን፣ ስለ አገሩ ያለን እይታ ትንሽ
ደካማ እንደሆነ እመለከታለሁ። እኔ ግን በእግዚአብሔር ፊት ቀረብኩኝ። ከሰው ስጠብቅ መልስ ስላላገኘው እግዚአብሔር ለዘመኑ የሚሆን መልስ ሰጥቶኛል። ኢትዮጵያ ከውጪ የሚያስፈራራ ኃይል ከግብፅ በጦር መሳሪያ በምን በእርቅ ረጅም ጊዜ ከተጓዙ በኋላ የለም የኔ ነው በማለት ህዝብን ስታስፈራራ የህዝብን ልብ ስታደክማ ያለው። ከዚያ ቀጥሎ ደግሞ ኮሮና የሚባል በሽታ መጣ። ክርስቲያኖች የነበሩ በክርስቶስ ሲኖሩ የነበሩ ሚስዮን ሆነው ወንጌልን ያመጡልን ተመልሰው ወደ ዓለም ገብተው የጾታ ጋብቻ ተስፋፍቶ ህፃናት እንኳን በ13 ዓመት እየወለዱ ሽማግሌ ልጁን እየደፈረ የኃጢአት ድፍረት እየበዛ ምድሪቱ እየተጨናነቀች እንደሆነ አያለው። ይሄ በሽታ ደግሞ መድኃኒት እንደሌለው ከጣሊያን አንድ ያሳቀኝ ነገር አለ። ይሄ ወገኖቼ አለ መሪው መድኃኒትም የለው ሌላም ነገር የለው ወደ እግዚአብሔር መጮህ ነው ብሎ ተናገረ። በጣም የሚገርማችሁ ጣሊያን ነበርኩኝ እኔ 3 ጊዜ። ጣሊያኖች ድንጋይ አንስተው ዲዮ ቦርኮ እያሉ ወደ ላይ ወደ እግዚአብሔር ድንጋይን ሲወረውሩ በአይኔ ያየው ሰው ነኝ። ዛሬ ድንጋይ ሲወረውሩ የነበሩ ሰዎች እግዚአብሔርን መጥራት በጀመሩበት እግዚአብሔር ህዝቡን ማሰባሰብ የጀመረበት ጊዜ ይመስለኛል። እግዚአብሔር የራሱ የሆኑትን ማጣራት የጀመረበት ጊዜ ይመስለኛል። በዚህ ማጣራት ጊዜ እኔና እናንተ ደግሞ ወንድሞች እህቶች በመጸለይ ወደ እግዚአብሔር በመቅረብ ንስሐ በመግባት ለእግዚአብሔር ህዝቦች ሆነ ለአሕዛብ ንስሐ እየገባን እግዚአብሔርን እየጠየቅንላቸው ምህረት እየጠየቅንላቸው እንድንቀጥል ይሰማኝ ነበር በጸሎቴ ላይ። ከዚህ በኋላ እግዚአብሔር ኢሳይያስ 43ን ሰጠኝ። በዚህ በኢሳይያስ 43 ላይ ወደ የቀደመውን ነገር አታስቡ፣ ባለፈውም ነገር ላይ ልባችሁን አታድርጉ፣ እኔ አዲስ ነገርን አደርጋለሁ የሚለውን ቃል ሰጠኝ። ይህም ህዝቤን ለማጥራት በእሳት ውስጥ ለማሳለፍና ለዓለም እንዲበቁ ለማድረግ ነው የሚል ነበር። እስቲ ኢሳይያስ 43 ከቁጥር 18 እስከ 25 ስነበብ እንሰማለን። ኢሳይያስ ምዕራፍ 43 ከቁጥር 18 እስከ 28። የፊተኛውን ነገር አታስተውሉ፣ የጥንቱንም ነገር አታስቡ። እነሆ አዲስን ነገር አደርጋለሁ፣ እርሱም አሁን ይበቅላል፣ እናንተም አታውቁትምን? በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ። ምስጋናዬን እንዲናገሩ ለእኔም የፈጠርኩት ሕዝብ የመረጥኩትም ሕዝቤ አጠጣ ዘንድ በምድረ በዳ ውሃ በበረሃም ወንዞችን ሰጥቻለሁና የምድረ በዳ አራዊት ቀበሮችና ሰጎኖች ያከብሩኛል። ያዕቆብ ሆይ አንተ ግን አልጠራኸኝም፣ አንተም እስራኤል ሆይ በእኔ ዘንድ ደክመሃል። ለሚቃጠል መሥዋዕት በጎችህን አላቀረብክልኝም፣ በሌላም መሥዋዕት አላከበርከኝም። በእህልም ቁርባን አላስቸገርኩም፣ በዕጣንም አላደከምኩም። ዕጣንም በገንዘብ አልገዛህልኝም፣ በመሥዋዕትም ስም አላጠገብከኝም። ነገር ግን በኃጢአት አስቸገርከኝ፣ በበደልህም አደከምከኝ። መተላለፍህን ስለ እኔ ስል የምደመስስ እኔ ነኝ፣ ኃጢአትህን አላስብም። አሳስበኝ፣ በአንድነትም ሆነን እንፋረድ፣ እንድትጸድቅም ነገርህን ተናገር። ፊተኛው አባትህ ኃጢአትን ሰርቷል፣ መምህሮችም በድለውኛል። ስለዚህ የመቅደሱን አለቆች አረከሱ፣ ያዕቆብንም እርግማን እስራኤልንም ስድብ አደረጉ። ስለዚህ ወገኖቼ ይህንን ጥቅስ ሰጠኝ። ብዙ መከራና ብዙ ያላደረግነውም ቢኖር አዲስ ነገርን አደርጋለሁ የሚል ቃል፣ የሚያጽናና ቃል ሰጠኝ። እሱንም እያነበብኩ ስለ ኢትዮጵያ ጠቅላላው ማሰብና መጸለይ ጀመርኩ።
ስለ ኢትዮጵያ ጠቅላላውን በማነብበት ጊዜ እግዚአብሔር ሌላ ጥቅስ ደግሞ ሰጠኝ። ኢሳይያስ 60 በዚህ በኢሳይያስ 60 ብዙ ችግሮች እያሉ ይሄ ነገር መሆን እንዳለበት ተናገረኝ። ከመነበቡ በፊት ምን ችግሮች አሉ የሚለውን መግለጽ ሞክራለሁ። አንደኛ የግብፁ የጦርነት ዝግጅት፣ ሁለተኛ የበሽታው መስፋትና ማደግ፣ ሶስተኛ የአንበጣ በኢትዮጵያ ላይ መዝመት፣ አራተኛ ደግሞ የኢኮኖሚ ድቀት፣ አምስተኛ የህዝቡ ሰላም ማጣትና ወዲያ ወዲህ መንገላታት። እነዚህ አምስቱ ነገሮች በፊቴ ታዩኝ። በጣም ከበደኝ። ሲከብደኝ ታዲያ ምንድን ነው የሚመጣው ብዬ ከእግዚአብሔር ጋር መነጋገር ጀመርኩ፣ መጸለይ ጀመርኩ፣ ማልቀስ ጀመርኩ። እግዚአብሔር ግን እነዚህ እንደሚያልፉ አድርጎ ካሳየኝ በኋላ ኢሳይያስ 60 እንዳነብ ነገረኝ። ኢሳይያስ 60 ስለ ኢትዮጵያ ነው። በዚህ እስቲ ስነበብ እንስማ። ኢሳይያስ ምዕራፍ 60 ከ1 እስከ 22 ብርሃንሽ መጥቷልና የእግዚአብሔርም ክብር ወጥቶልሻልና ተነሺና አብሪ። እነሆ ጨለማም ምድርን ድቅድቅ ጨለማም አሕዛብን ይሸፍናል። ነገር ግን በአንቺ ላይ እግዚአብሔር ይወጣል፣ ክብሩም በአንቺ ላይ ይታያል። አሕዛብም ወደ ብርሃንሽ፣ ነገሥታትም ወደ መውጫሽ ጽዳል ይመጣሉ። ዓይኖችሽን አንስተሽ በዙሪያሽ ተመልከቺ። እነዚህ ሁሉ ተሰብስበው ወደ አንቺ ይመጣሉ። ወንዶች ልጆችሽ ከሩቅ ይመጣሉ፣ ሴቶች ልጆችሽም በጫንቃ ላይ ይሸከሟቸዋል። በዚያን ጊዜ የባሕሩ በረከት ወደ አንቺ ስለሚመለስ የአሕዛብን ብልጥግና ወደ አንቺ ስለሚመጣ አይተሽ ደስ ይልሻል፣ ልብሽም ይደነቃል ይሰፋማል። የግመሎች ብዛት የምድያምም የጌፌር ግመሎች ይሸፍኑሻል። ሁሉ ከሳባ ይመጣሉ፣ ወርቅና ዕጣንን ያመጣሉ፣ የእግዚአብሔርን ምስጋና ያወራሉ። የቄዳር መንጎች ሁሉ ወደ አንቺ ይሰበሰባሉ፣ የነቢያቱም አውራ በጎች ያገለግሉሻል። እኔን ደስ ሊያሰኙ በመሠዊያዬ ላይ ይወጣሉ፣ የክብሬን ቤት አከብራለሁ። ርግቦች ወደ ቤታቸው እንደሚበሩ እነዚህ እንደ ደመና የሚበሩ እነማን ናቸው? እርሱ አክብሮሻል፣ ለአምላክሽ ለእግዚአብሔር ስምና ለእስራኤል ቅዱስ። ልጆችሽም ከሩቅ ከእነርሱ ጋር ብራቸውና ወርቃቸውን ያመጡ ዘንድ ደሴቶች የተርሴስ መርከቦችም አስቀድመው ይጠባበቁሻል። በቁጣዬ ቀስፌ በፍቅሬ ምሬሻለሁና መጻተኛው ቅጥርሽን ይሠራሉ፣ ነገሥታቶቻቸውም ያገለግሉሻል። በሮችሽም ሁልጊዜ ይከፈታሉ። ሰዎች የአሕዛብን ብልጥግና የተማረኩትንም ነገሥታቶች ወደ አንቺ ያመጡ ዘንድ ሌትና ቀን አይዘጉም። ለአንቺም የማይገዛ ሕዝብና መንግሥት ይጠፋል። እነዚህ አሕዛብን ፈጽመው ይጠፋሉ። የመቅደሴን ስፍራ ያስጌጡ ዘንድ የሊባኖስ ክብር፣ ጥድና አስታው ባርሰነቱም ወደ አንቺ ይመጣል። የእግሬንም ስፍራ አከብራለሁ። የአስጨናቂዎችሽንም ልጆች አንገታቸውን ደፍተው ወደ አንቺ ይመጣሉ። የናቁሽም ሁሉ ወደ እግርሽ ጫማ ይሰግዳሉ። የእግዚአብሔርም ከተማ የእስራኤልም ቅዱስ የሆንሽ ጽዮን ይሉሻል። ከሰውም ማንም እስከማያልፍብሽ ድረስ የተተውሽና የተጠላሽ ነበርሽ። ነገር ግን የዘላለም ትምክህት፣ የልጅ ልጅ ደስታ አደርግሻለሁ። የአሕዛብንም ወተት ትጠጫለሽ፣ የነገሥታቶችንም ጡት ትጠቢያለሽ። እኔ እግዚአብሔር የያዕቆብ ኃይል መድኃኒትሽና ታዳጊሽ እንደሆንክ ታውቂያለሽ። በናስ ፋንታ ወርቅን፣ በብረትም ፋንታ ብርን፣ በእንጨትም ፋንታ ናስን፣ በድንጋይም ፋንታ ብረትን አመጣለሁ። አለቆችሽም ሰላም፣ የበላይ ገዢዎችሽንም ጽድቅ አደርጋለሁ። ከዚያም በኋላ በምድርሽ ውስጥ ግፍ፣ በዳርቻሽም ውስጥ ጉስቁልናና ቅጥቃጤ አይሰማም። ቅጥርሽን መዳን፣ በሮችሽንም ምስጋና ብለሽ ትጠሪያለሽ። ከዚያም በኋላ እግዚአብሔር የዘላለም ብርሃን አምላክሽም ክብርሽ ይሆናልና ፀሐይ በቀን ብርሃን አይሆንልሽም፣ የጨረቃም ብርሃን በሌሊት አያብራልሽም። እግዚአብሔር የዘላለም ብርሃንሽ ይሆናልና የለቅሶሽንም ወራት ታልቃለችና ፀሐይሽ ከዚያም በኋላ አትጠልቅም፣ ጨረቃሽም አይቋረጥም። ሕዝብሽም ሁሉ ጻድቃን ይሆናሉ። እኔም እከብር ዘንድ የአታክልቴን ቡቃያ የእጄን ሥራ የምትሆን ምድሪቱን
ለዘላለም ይወርሳሉ። ታናሹ ለሺህ የሁሉ ታናሽ ለብርቱ ሕዝብ ይሆናል። እኔ እግዚአብሔር በዘመኑ ይህን አፋጥነዋለሁ። እግዚአብሔር ይህን ሲናገር በኢትዮጵያ ያለውን የፖለቲካ ከፍታና የኢኮኖሚን ዝቅታ ሲመለከት በጣም ያሳዝነኛል። እያንዳንዱ ኢትዮጵያዊ አንድ ነገር ለማድረግ ነው የተነሳው። ሲጀምሩ ኢኮኖሚን ለማንሰራራት፣ ሁኔታዎችን ለማመቻቸት። ይሄ ሲሆን ህዝቡ ግን ወደ ጦርነት፣ ወደ ጭቅጭቅ፣ ወደማይሆን ነገር እየገባ ያስቸግር ነበር። ስለዚህ እግዚአብሔር በዚህ ዘመን ለእኛ ደግሞ ኧረ ወደ ልባችሁ ተመለሱ እያለን ይመስለኛል። ወደ ልባችን ስንመለስ የፖለቲካ ሀያልነትና ከፍታ ዘመን አብቅቶ ወደ ኢትዮጵያ ከፍታ እንድንሻገር 1 ዓመት ብቻ ነውና የሚቀረው ወደ ኢትዮጵያ ከፍታ ልንሻገር። ያንን ዓመት እንድንዋጅ ጊዜውን ማሳጠር እንዳለብን ይሰማኛል። ስለዚህ እግዚአብሔር ለህዝቡ አስቧል። እግዚአብሔር ለህዝቡ ያሰበውን ያለመዘጋጀታችን ወደ ኋላ ይጎትተዋል። አለመጸለያችን ወደ ኋላ ይጎትተዋል። አለመረጋጋታችን ወደ ኋላ ይጎትተዋል። ስለዚህ እያንዳንዱ ኢትዮጵያዊ ክርስቲያን የሆነው ያስብበትና ይጸልይ። አሕዛብ የሆናችሁ አክቲቪስቶች ነን የምትሉትም ሚዲያዎችም ነገሮችን ከማጋነን ወደ ላይ ከፍ ከፍ አድርጋችሁ ሰው ያላሰበውን ከማሰብና ህዝብን ከማስጨነቅ ብትረጋጉ እግዚአብሔር ታላቅ ነገር ይሰራል ብዬ አስባለሁ። ትልቁ ነገር ጠቅላይ ሚኒስትራችን በዓለም ደረጃ ህዝቦችን አስማሙ። በሀገር ደረጃ ደግሞ በዙሪያ ያለውን የጎረቤት ሰዎች አስታረቁ። ተመልሰው ኦርቶዶክስን አስታረቁ፣ ኢስላምን አስታረቁ። ትላንትና ደግሞ ፕሮቴስታንትን አስታረቁ። እሳቸው መንፈሳዊ መልእክተኛ ናቸው። ምናልባት ይሄ የፖለቲካ ችግር ከመንፈሳዊ ህይወታቸው ጋር የተስማማ አይመስለኝም። በቀረ ትልቅ ነገር በተዘራ ነበርና እስቲ እሳቸውም እያሰቡ ወደ እግዚአብሔርም አብረን እየጮህን እያንዳንዳችን ንስሐ እየገባን ለህዝባችን ለምድራችን እንድናስብ እግዚአብሔር እንዲረዳን እንፈልጋለን። እያንዳንዱ ሰው ያስብበት። እያንዳንዱም ሰው ወደ እግዚአብሔር ይጸልይ። ጌታ ተናግረዋል። ኤርምያስ 33 ቁጥር 3 ላይ ወደ እኔ ጩህ እኔም እመልስልሃለሁ፣ ማታውቀውን ታላቅና ኃይለኛ ነገርን አሳይሃለሁ ብለዋል። ስለዚህ ወደ እግዚአብሔር እንድንጮህ እግዚአብሔር ይፈልጋል። ለዓለም የመጣው እርግማን ወደኛ አይደርስም። ምክንያቱም እኛ የኪዳን ልጆች ነን እና በሽታው ብዙ ዘመን ሳይቆይ ያልፋል። እኔና እናንተ ግን ከመጨነቅ ተስፋ ከመቁረጥ በተስፋ ሆነን ተነሺ አብሪ፣ የእግዚአብሔር ክብር መጥቶልሻል፣ ብርሃንሽ በርቷል፣ ተነሺ አብሪ የሚለውን ቃል ይዘን ተነስተን እያበራን ችግሩን አልፈን ጭንቀቱን አልፈን መከራውን አልፈን ፈተናውን አልፈን እንድንሻገር እግዚአብሔር ይርዳን። ምናልባት ተጨማሪ ነገር ካስፈለገ በጸሎታችን እንድንበረታ ህዝቡን እንድናነቃቃ ለቤተ ክርስቲያን ማሳሰብ እፈልጋለሁ። ዛሬ ነቢያትና ሐዋርያት የተባሉትም ስለ ሀገር ምን አሰቡ? እነሱም እንዲነቃቁ ማሳሰብ እፈልጋለሁ። ባለራእዮችንም ማሳሰብ እፈልጋለሁ። አብያተ ክርስቲያናትንም ማሳሰብ እፈልጋለሁ። ለምንድን ነው ዝም የምንለው? እግዚአብሔር የሚናገረንን እንስማ እናድርግ የሚል ነው። አጭር ጸሎት አደርጋለሁ። እግዚአብሔር ሆይ እባክህ ስለ ኃጢአታችንና ስለ ክፋታችን ብለህ አትቅጣን።
ልብህ ይራራ፣ ይቅርበል። ለአሕዛቡም ለክርስቲያኑም ይቅርበል። አንተ ይቅርባይ አምላክ ነህና እንድትጨርስ ሕዝብን እንድትጨርስ ፈቃዲ አይደለም። በእጅ የፈጠርከው ሕዝብ ነው። ጠላት ብዙ ነገር ሊሰራ ይፈልጋል በምድራችን ላይ። ምድራችንን ፈውስ፣ አገራችንን ፈውስ፣ ሕዝባችንን ፈውስ፣ ዓለምን ፈውስ፣ ስራችንን ፈውስ፣ አገልግሎታችንን ፈውስ። በጌታ በኢየሱስ ክርስቶስ ስም ቅደመን፣ ከጠላት ሥራ አስቀድመንና እንሻገር። ወደ ኢትዮጵያ ከፍታ እንውጣ። በጌታ በኢየሱስ ክርስቶስ ስም አሜን።